ኢስላምና ምድራዊ ግንባታ ስራን ማለትም ምድራዊ ግንባታን ኢስላም እንዴት ይመለከተዋል? ኢስላም በስራ ላይ ያለውን አቋም ለመገምገም የሚከተለውን ነቢያዊ ሐዲስ መመልከቱ ብቻ በቂ ይመስለናል። አንድ ሰው በእጁ ካመረተው ማለትም የላቡ ውጤት ከሆነው የበለጠ አርኪ ምግብን አልተመገበም። በቁርአንም ይህን እናገኛለን። እርሱ ያ ምድርን ለእናንተ የተገራች ያደረገላችሁ ነው። በጋራዎችና በመንገዶቿም ሂዱ፣ ከሲሳይዋም ብሉ። አልሙልክ ቁጥር 15። እስኪ የሚከተለውን ነቢያዊ ሐዲስ እናስተውል። አንድ ሰው በእጁ የተምር ችግኝ እንደያዘ ቅያማ ማለትም ምጽአት ቢደርስ እሷኑ ለመትከል ዕድል እስካገኘ ድረስ ይትከላት፣ አጅር ያገኝባታል። ይትከላት ምኗን? ከዓመታት በኋላ ካልሆነ የማታፈራ የተምር ችግኝ ከሴኮንዶች በኋላ ቅያማ ሊቆም ምድር ልትጠፋ። ይገርማል። አጂብ። ከዚህች ሐዲስ ብቻ ብዙ የሕይወት መድህኖችን ማለትም መመሪያዎችን ፈልፍሎ ማውጣት ይቻላል። ቢሆንም ግን ከጥያቄው መንፈስ ላለመውጣት ከእሱ ጋር የሚዛመዱ ነጥቦችን ብቻ በግርድፉ ለመዳሰስ እንሞክራለን። ገና ሐዲሷን ስንሰማ ከአእምሮአችን ድቅን የሚለው ኢስላም ከሌሎች ሃይማኖቶች ሆነ ምድራዊ ሥርዓቶች ልዩ የሚያደርገው ወርቃማ ባህሪው ነው። የአኺራው የዱንያውንም መንገድ አንድ ነው። በኢስላም ይህ ለአኺራ ያ ለዱንያ፣ ለምድር፣ ለሰማይ፣ ለነፍስ፣ ለሥጋ የሚባል ነገር ለኢስላም ፍጹም እንግዳ ነው። ኢስላም ሁለት የተለያዩ መንገዶችን አያውቅም። ማንኛውም ምግባር ጥምር ትርፍ አሊያም ጥምር ኪሳራ ይኖረዋል። አዎ፣ ሥራ 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 እስከ መጨረሻዋ የሕይወት እስትንፋስ ድረስ ማምረት። ከደቂቃዎች በኋላ ዓለም ትጠፋለች፣ ምድር እንዳልነበረች ትሆናለች ቢባል እንኳ የሰው ልጅ ከምርት ተግባሩ መቋረጥ የለበትም። በኢስላም እይታ ውጤት አይገኝበትም ተብሎ ተስፋ መቁረጥ፣ ከግንባታ መታቀብ ጥፋት ነው። መስራት፣ ማምረት። ከደቂቃዎች በኋላ ሕይወት ታከትማለች ቢባል እንኳ የሰው ልጅ ክብሩን ዘንግቶ ውስጣዊ ማንነቱን ረስቶ አለገደብ በቁሳዊ እብደት ውስጥ እንዲዘቅጥ አሊያም ዓለም ለምኔ ሥጋውን በድሎ ለነፍሱ ያደረ በሚል ጸረ ሰው የመንፈሳዊነት ሰንሰለት ተሸብቦ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር በሚል ክርስቲያናዊ መርህ በመናኝነት ውቅያኖስ ውስጥ እንዲሰምጥ ኢስላም ፍጹም አይፈቅድም። ኢስላም ከሰው ልጆች ተፈጥሮ ጋር የሚጣጣም የተፈጥሮ መርህ ነውና መንፈስና ቁስ፣ ሩህና ነፍስ፣ ምድርና ሰማይ በማይጋጩበትና በማይነጣጠሉበት መልኩ የተፈጥሮ ውበታቸውን ጠብቀው እንዲዘልቁ፣ እንዲያድጉ፣ እንዲመነድጉ፣ እንዲዳብሩ ነው የኢስላም ዓላማ። በቁርአንም ይህን ጥቅስ እናገኛለን። የአማርኛው ትርጉም እንዲህ ይነበባል። የአላህን ጌጥ ያችን ለባሮቹ የፈጠራትን ከሲሳይም ጥሩዎችን እርም ያደረገ ማን ነው በላቸው። እርሷ በትንሣኤ ቀን ለእነዚያ ላመኑት ብቻ ስትሆን በቅርቢቱ ሕይወት ተገቢያቸው ናት በላቸው። አልአዕራፍ ቁጥር 32። በሌላ አንቀጽም አላህም በሰጠህ ሀብት የመጨረሻይቱን አገር ፈልግ፣ ከቅርቢቱም ዓለም ፈንታህን አትርሳ። አልቆሰስ ቁጥር 77። እንግዲህ ኢስላም ለሥራ ያለው አመለካከት አዎንታዊ ብቻ ሳይሆን ሥራ የእምነት ዋና መገለጫና የገነት መክፈቻ ብቸኛ ቁልፍ ነውም የሚል ነው። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።